ከሰጠሽኝ ስጪኝ ባትሰጪኝ ይቀራል ከሰጠሽኝ ስጪኝ ባትሰጪኝ ይቀራል ዕቃሽ ወራሽ የለው አብሮሽ ይቀበራል በዓለም ገና መንገድ ስሙ ነው ሰበታ በዓለም ገና መንገድ ስሙ ነው ሰበታ ምን ያስቸኩልሻል ቀበቶ እስክፈታ አንቺ ልጅ አራዳ ይሄ ጅንስ ሱሪ ከዱባይ ከመጣ ይሄ ታኮ ጫማ ከታይዋን ከመጣ ምን ነው ሴቱ ሁሉ። እሺ የዛሬዎቹ ግን እንግዳችን ጋሽ ብሬ ነው። ጠይቁ፣ ችግር የለም ጠይቁ። እሺ እንጠይቃለን። ማሂ ጠይቁ እናንተ ወይ ጠይቀን አንተ ወይ ካልሆነ ኧረ ችግር የለም ጠይቅ። ጀስት ሁማን ቢንግ ፎቅ አለ ጠይቅ እንጂ እንዴት ወደዚህ እንትን ኢንዱስትሪ እንዴት ልትመጣ ማሂ የሆነ ዚማ ጠይቁ እናንተ ነው። ለፀጉር ምን አይነት ቅባት ነው የምትጠቀመው? አይ እንትን ነው ኮራንዶ ለሶስት ያሁኑ ጥያቄ ምን ነበር? አይ እንትን ሳላቅም ያሁኑ ጥያቄ አንድ ሽንት ቤት ደርሽ እንጣሽ ጠይቁት፣ እንደ ቤታችሁ ጠይቁ፣ ችግር የለም ጠይቁ። በእናትህ ማጠርኮ ኖርማል ነገር ነው፣ ግን ያንተስ ከፋ ያንቺስ ከፋ። ማሎ 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 ሙጫ ማልበዴ ማል ዲ አመት እስከ አመት ሰው እንዴት አያድግም እንዴ? 25 አመት ሞላ በቃ እኮ የማደግ ቴስቴስትሮን እኮ ሞተ በቃ እንዴ። ሪፕሮዳክሽን ሲስተም ተቋረጠ። ለነዚህ ሚኖክሲዲል መግዛት ነው። ላኩላቸው ደግሞ ማሎ መልባር አልሰማንም ብላችሁ ወደ ወህኒ እንዳትወርዱ እጅግ አስቸኳይ የጥንቃቄ መልእክት ነው። ሁላችሁም አድምጡት፣ ላልሰሙት ሼር አድርጉላቸው። ካሁን በኋላ በማህበራዊ ሚዲያ ለሰዎች ለምትልኩት መልእክት መጠንቀቅ እንዳለባችሁ ተገልጿል። ለሰዎች በግዴለሽነት የምትልኩት መልእክት በህግ ሊያስጠይቃችሁ እንደሚችል ተገልጿል። ኢትዮጵያ ለ60 ዓመታት ስራ ላይ የቆየውን የወንጀል ስነ ስርዓትና እንዲሁም ደግሞ የማስረጃ ህግ ተሻሽሎ መጽደቁ ተገልጿል። ስለዚህም ለሰዎች በግዴለሽነት የምትልኳቸው መልእክቶች በፍርድ ቤት እንደ ትክክለኛ ማስረጃ ተቀባይነት ኖሯቸው ወህኒ ሊያወርዳችሁ እንደሚችል በማሰብ መጠንቀቅ እንዳለባችሁ የማስጠንቀቂያ መልእክት ተላልፏል። ታዲያ ስለዚህ ህግ ምን ትላላችሁ? ውሻ ብለህ ጥራኝ ተመልሼ ከመጣሁ Usually the part that you remember anyways. ከረኛ ቀጥል። ታለንት ምንድነው? እኔ ዲያስፖራ ፀጉር መቁረጥና እንትን ዘፈንም እችላለሁ። ባለፈ ዲጂ ሳይቆረጥ ሄዳ እናቴ ተመት ያለው ቆርጬው ማለት ነው። ልቆርጠውትን ማብራት ሄዶ ማለት ነው። እዛ መተት ቆርጠኛል ምናምን ብሎ ተውሱ። ቀጥሎ ወደ ሰፈር። እሺ ቴክስት ላሳይከው። አረዝ ቀጥሎ ወደ ሰፈር። አላቋረጥ ዝምር ሳላይ እንዲህ ነበር ብር አጭን እንትን ኢንስታግራም ላይ አወራ ላሳይ። ሰውዬው ቀጥሎ ዘፈኑ ተውሱ። የዲጂ እኮ ቀይሬ እንትን ብር ቀይሬ ብር በቃ ብራዘር አንተ ቀስ እያልኩ ቢት ስለሌለው እኮ እናንተ ደግሞ በቢት የሰራው ላሳይ። ዓለም ይሰራል በቢት የሰራው ስብለው በዚህ እሺ ለምን ትመታኝ? በዚህ አመት አሜሪካ ካልገባውን ኢሊያስ አይደለም አንተ ያመሃል እንዴ? ጦርነት ላይ ናቸው እንዴ? አንተ ሁሌ ልብህን ቦቆቦቃል። ምን ማለት ነው? ምንድን መፈረው? እንዴት ይኸውልህ ከምትዋጋ ከኢራን ጋር የምትዋጋው ኢራን ከመተኮሷ በፊት ሚሳኤሉን እኛ ሄደን ሚሳኤሉን እንጠቀልላለን። ሚሳኤል ተተኮሰ ማለት ሲተኮስ አሜሪካ ከማረፉ በፊት የሆነ ያህል ጫማ ርቀት ላይ እንዳንጋይ የሆነ በሺዎች ርቀት ላይ ሲሆን እንለቀዋለን። እሺ አሜሪካ ገባ ማለት አይደለም። ከዚህ በላይ ደስታ አለ? ያማል ወይ? ቆይ ልቀቀኝ። የኔ አባት ከዚህ በላይ ደስታ አለ? እሺ ይሄን ሳላስብ ቀርቼ ይመስላል። እኔ እኮ ድሉ ነበረኝ። እሺ ግን ኢራን ሚሳኤል ጨረሰች። አሁን ምን ለቀው ምን ታውቃለህ? ምንም አላውቅም። ሰማኝ አይደለ? እኛ በራሳችን መወጨፍ እንችላለን። ብቻ አላማው ይኖር ለዛ ነገር እንጣር ነው እኮ ዋላ ላይ ተረዳኸኝ? እሺ አሁን አንተ አጸባይና ሳምር እኔ መንገዱን ያውቃለሁ። እሺ በል እሺ ሂድ። ቲክቶክ ያመጣውን ቻሌንጅ ፎቶ በአውዲዮ የኛ ቤት እንቁ በሆኑ ልጆች እንሞክረዋለን። ደግሞ ኬት አባቷም ቶኔ እኔ መሰለ ጃኬት ደሞ የለበሰው እንዴ አርሰሙ ቀበረብላል
እኔ እኮ ምንድነው መንገድ ላይ ሰው የሚያፈጥ ቆንጆ መሆኔን ረሳዋለሁ። እኔ ደግሞ አንዳንዴ ፈጣሪ ሆይ እዩ እንዴት ነው የሚያምረው! ፈጣሪ ዘመናዊትን እስቲ ይላል ከገዛናቸው ሰዎች ውስጥ አገልግሎት ያልሰጠችው ይችላል ቃልዋ እስቲ ይናዋል ነው ታብሪቃለኝ ብራኑ ተዘራ ይላል። በጣም ደስ የሚል ነው። ያው ሁላችሁም ተባብራችሁኛል። አህያው ተገብቷል። እንግዲህ አህያው ይሄ ነው። በቃ እና ማታ ነው የፈታው። ወላሂ ያው ቁም ነገር ነው። ደግሞ መልኩሽናችሁ ቶሎ ወደደ ይሄ ሰው በሚስቱ ፍቃድ 39 ሚስቶችን አለ። ይሄ ደግሞ ምን ሆኖ ነው ካልጠፋ ቦታ እዚህ ጋር መጥቶ የተኛው? ሰማይ ዳመነ አጉረመረመ ሊጥል ነው መሰለ ዝናብ ደርቤ አይሞቀኝ ልከናነብ ምትይዤ ባንቺ ሐሳብ ድንግዝግዝ አለ የቤቴ ፋኖስ ሰማይ ጨለማ ለብሶ አንቺ ካልመጣሽ አውደ ዓመት አይሆን ቅዱስ ዮሐንስም ደርሶ ወደድኩሽ ይለኛል አካል እስኪነድ እኔ ምን አገባኝ ብዙን ከሴት ጋር ጸባይ አይመቸኝም። ለማንኛውም ያንቺን እድል ሌላ ሰው ላይ ተወጥቷል። እኔ እንጃ አሁን ላይ እኔን ስታይ ምናምን በቃ የሆነ ፈገግ ምናምን ትያለሽ ወላሂ ፊትሽ ተፈካ ይላል ወልክስ ፊትሽ ተፈካ ይላል ወልክስ እና ተጣልኝ በቃ ለቀውጣ እና ተጣልኝ በቃ ለቀውጣ ና እኔም ወድሻለሁ እንደዛ ማለት ተጣልኝ እንደዛ ማለት ተጣልኝ ጌታው በስመ አብ ወወልድ ወመንፈስ ቅዱስ ወላጆች እኔም ወድሻለሁ ፓፓያ ለባ ምንድነው ማኪሊ ፓፓያ ይዘይ ፓፓያ ለዳለ ጀላቲ መፋቂያ ጀላቲ መፋቂያ ጀላቲ አበቂ ሰላም ሰላም እንዴት ነው ማነሽ ባለመፋቂያ አለን ጋሽ ጀት እንዳገቢ ሂጂ ነው የምትለው እሱ አንዴ ይጠራኝ አጂ ከዚህ ጋር አይንሽ እንዳላጠፋልሽ ምን ችግር አለ ውስጥ ገብቼ ብሸክል ያንተ ጉሮሮ የከፈተ አምላክ ነው እኔንም የከፈተው ምን አለ ባንም መቀኛኝ እርስ በርስ ብንረዳዳ ጋሽ ውስጥ ይጅ ወረሳ እንዴ ተሻሻ የፈራው መሰለ እንዴ እንደውም ምን ብላሽ ማን ጀላቲ ወዬ ጋሽ አለ ጀላቲ አለ ምን አይነት ጀላቲ ነው አለ የሙዝ አለ የብርቱካን አለ የማንጎ አለ ፓፓያ አለ ምንድነው ማኪሊ ፓፓያ ይዘይ ፓፓያ ለዳለ ለሞኖ ስንት ነው አንዱ 20 ብር ነው ጋሽ አንዱ 20 ብር ነው አዎ ምን ነው ጋሽ ይሄ ታዲያ ሙሉ በጋዛሽ ስንት ነው ሙሉ ይሄ ሙሉ 200 ብር ነው ጋሽ ቀንሽ ደርሶ ስለሆነ ጋሽ አንቺ ታዝቃለ ያቂላ ማታ ናይ ገበስት እናራና አጋበስ ኧረ ጋሽ አይቁላውት በጣም እየቆለውት ነው ምን ያልሽ አንቺ ነው መሰለች ቆንጆ አይቼ እንዴት ነው ማቆላኝ እኔ ቆንጆ በረምብ ነው እንጂ ማቆላኝ ቆይ ሰው እኔም ቢወልዱ አያደርሱኝ ቆይ ሴት ልጅ ጥራ ግራ በራሷ መኖር አትችልም እንዴ ግዴታ በቃ የትልቅ ሰው ተሳትፎ የወንዶች ተሳትፎ መኖር አለበት ነው ምንድነው የሚሉኝ ሴት ልጅ እንደ ሸቀጥ በገንዘብ መግዛት እንደሚቻል ነው እንደሚያስቡት ምንድነው ምን ታካብጃለሽ ደግሞ እዚህ ፀሐይ ለፀሐይ ከሚዞሪ ወንቺን ልቀይራልኩ እንጂ ታፋለሽ እንደ ዱቄታ ዘራ እዚህ ከዚህ ምን እንትን ትላለች ምንድነው ዱቄታ ማርሶ ነው እሺ እንደውም ይሄን ብሉ እኛ የተሸወርነው በፕሮናንሴሽን ነው አዎ እኛ አክሰንት ወፍ ፕሮናንሴሽን ወፍ አሁን ትናንትና የሆነ ሰው ሱፐርማርኬት ውስጥ አገኘና ወይስ ደባ አለኝ አልኩ
where is the በአ ይላል። በአ እላለሁ ምንድን ነው? በተር ነው። እኛ ያው ቲኢአር በተር ነው እንደ ድርድር ነው የሚለው። እነሱስ ዋጥ ይዳረግና በአ ነው የሚለው። ከዛ የሆነ ደግሞ ካፌ የገባሁኝና do you want war አለች። war no war I come from Ethiopia we hate war ሰልችቶናል አልኩ። no war አለች። ለካ ምንድን ነው? ዋተር ነው። ቲኢአር ብን ነው። ይዋጣል ወዳጆቼ፣ ይዋጣል። መልመድ አለብን። እኔ አሁን መዋጥ ጀምሬያለሁ። ዋጥ ነው ማድረገው። ዝግነ ወይስ ወደውን አያው አልሰማሁም። ብዙ የተዋጡ ነገሮች አሉ። how you doing ሊሆን ይችላል። ሰይን አሁን በጣም ስለምን ደግሞ ዋጥ ነው ማድረገው። ሰላም የቲክቶክ ፋሚሊዎቼ፣ ዛሬ ቺት እያረኩ ባሌን ፕራንክ ላረገው አስቤያለሁ ማለት ነው። የሱን ሪአክሽን አብረን እናያለን። ገብተን ጠብቀው። ና እንግባ። 2 hours later አንተ ጎበዝ ነህ በጣም። እንትን አልመጣም እንግዲህ ያው ቀረ። በሌላ የፕራንክ ቪዲዮ እስክንገናኝ መልካም ጊዜ